ሰላም ሰላም ጋይሶች እንዴት ናችሁ? ዛሬም እንግዲህ በቤንገር ቪዲዮ ተመልሻለሁ። this is actually my second video ስለ ትሬደርስ ስናወራ ማለት ነው። ስለዚህ ዛሬ ምንድን ነው ስላችሁ የምናደርገው ትሬዲንግ ከጀማሪም ከሆናችሁ ወይ ጀምራችሁ ከሆነ አንድ ማድረግ ያለባችሁ ነገር አለ። ግድ ነው ጆርናል ሚስቴካችሁን የምታዩት እሱ ጋር ነው። መስተካከል ያለበትን ሪፒቴሽን የምታዩት ያው ትሬዲንግ በሪፒቴሽን ነው። ወደ ስትራቴጂ መቀየር ትችላላችሁ። የራሳችሁን ነገር ቢውልድ የምታደርጉት ማለት ነው። ሶ ዛሬ አንድ የሚገርም እንትን አሳያችኋለሁ። ኖሽን ይባላል። ሶ ኖሽን ብላችሁ ሰርች ታደርጋላችሁ። ኖሽን። ስለዚህ እንዴት እንደምታደርጉ አሳያችኋለሁ። እንዴት ሴታፕ እንደምታደርጉ ማለት ነው። የሚመኩት ኖሽን ፈርስት ኦፍ ኦል ይባላል። ኖሽን ነው እንግዲህ እስካሁን ድረስ የተሻለ ያየሁት ፍሪ ስለሆነ አንደኛ ነገር፣ ሁለተኛ ነገር ደግሞ you can get it easily man so እኔ ኦልሬዲ ነበረኝ እጠቀማለሁ። ለእናንተ ለማሳየት ስል ግን እንትን እንለዋለን ማለት ነው እንደ አዲስ። ስለዚህ ጌት ኖሽን ፎር ፍሪ ትሉታላችሁ እዚህ ጋር። ኦኬ ሶ ይሄ ነው የሚመጣላችሁ ኦፕሽን። አይ ውል ሴይ ጀስት ኮንቲኒው ዊዝ ጎግል በሉትና ልክ ጎግል አካውንታችሁ ሲደረደርላችሁ አንዱን ትመርጡታላችሁ የምትጠቀሙበት። ሶ እዚህ ጋር ሲደርሱ ምንድን ነው የምታደርጉት? ፎር ወርክ በሉት። ኢንቫይት ፒፕል ኮፒ ኮንቲኒ ስኪፕ ፎርም ስኪፕ ቅድም ያየነው ምንድነው ጌት ወርክ እና ፐርሰናል የሚሆነው ነገር። ፐርሰናል ከሆነ ራሳችሁ ብቻ ናቸው። ራሳችሁ ብቻ ማለት ነው። ምን አይነት ፊቸር አለው መሰላችሁ? አሁን ለምሳሌ ሁለት ከሆናችሁ ትሬደር ወይ ደግሞ ሁለት ሰው ከሆናችሁ ሁለታችሁ አንድ ላይ በአንድ አካውንት መጠቀም ትችላላችሁ። ገብታችኋል? የአንተ ጆርናል ታደርግ እሱ ማየት ይችላል በሱ ጆርናል። እንደዛ ማድረግ ትችላላችሁ። ምን ላይ? ወርክ ላይ ሲሆን ማለት ነው። ፐርሰናል ሲሆን ግን ሰው መግባት የሚችል አይመስለኝም። ሊችልም ይችላል ግን ሞስት ላይክሊ ያ ነው ዲፈረንሳቸው ለማለት ፈልጌ ነው። ገብታችኋል? ስለዚህ እንዳልኩት አሳልፉት፣ ወርክ አርጉት ከቻላችሁ። ሶ ፈርስት ቲንግ የምታዩት ነገር ይሄ ነው። ጌት ስታርትድ ክሬት ኖሽን ምናምን ይሄ ይመጣላችኋል ማለት ነው። ሶ እዚህ ጋር ምንድነው የምታደርጉት? ይሄንን እነዚህን አስቀምጧቸውና አድ ኒው ስላላችሁ አድ ኒው ዘን ኢምቢቲ ዳታቤዝ ትሉታላችሁ ማለት ነው። ሶ ዘ ፈርስት ስቴፕ ይሄ ነው ማለት ነው። ሶ ይሄ ሲመጣላችሁ ምን ታደርጋላችሁ መሰላችሁ? እዚህ ጋር አሁን ለምሳሌ ጆርናሊንግ ስም ትጽፉለታላችሁ። የራሳችሁን ስም ነው የራሳችሁን መስራት የምትፈልጉት ማለት ነው። ጆርናሊንግ አይ ሆፕ ስፔሊንግ ስህተት እንደሌለ ግን ሌትስ ጎ ጆርናሊንግ ብለን እንጽፋለን ማለት ነው በቴብል። ዘን ኔም እዚህ ጋር ምንድነው ይሄኛው አክቹሊ አዳድ ፔጅ ነው የሚጨምርላችሁ። አዳዲስ ፔጅ ፕሮፐርቲ የሚባል ነገር አለ። ሶ ፕሮፐርቲ ምንድነው ጥቅሙ? አሁን ለምሳሌ ከነዚህ ከምታያቸው ኦፕሽኖች ላስረዳቸው። ኦፕሽኖች ቴክስት ማለት ቴክስት ነው። በቃ ቴክስት ብቻ ነው የምትጽፉበት። እዚህ ጋር ቴክስት ሲሆን ማለት ነው ምንድነው የምትጽፉበት? ላይክ ጆርናል ስታደርጉ እንደዚህ አይቼ እንደዚህ ገብቻለሁ ምናምን እሱ እንደዛ ነው። እዚህ ጋር ሰሌክት ነው እራሳችሁ ታስቀምጡለትና የሆነ ነገር ሰሌክት ነው የምታደርጉት እንደዛ። ስለዚህ እያየኑ ናምበርስ ነው። ስለዚህ መጀመሪያ የምታደርጉት ነገር ምንድነው? ቀን ነው የምትመርጡት። ራይት መቼ ነው የገባችሁት? ስለዚህ ዴት ታደርጉለታላችሁ ማለት ነው። ዴታችሁ የቱ ጋር ነው የምትጽፉት? ዴት አያችሁት? አሁን ለምሳሌ ዛሬ ጆርናል ማድረግ እንፈልግ ዴቱን እዚህ ጋር እንጽፈዋለን ማለት ነው። ለእናንተም ለኔም ዴት ነው ማለት ነው። ሁለተኛ ነገር ምን ታደርጋላችሁ መሰላችሁ? ሁለተኛ ነገር እኔ ጋር ያለው ምንድነው? ፔር ነው። ፔሮች እንዴት ነው የምታደርጉት? ፔር የገባችሁት ፔር አንድ ፔር ብቻ የምትጠቀሙ ከሆነ ይሄን አሁን አድ ማድረገውን ነገር አለማድረግ ትችላላችሁ። ከሁለት ሶስት የምትጠቀሙ ከሆነ የሚያስፈልጋችሁ ነገር ከሆነ ግን ፕሊዝ ሰሌክት ፔር ያስፈልጋል። ስለዚህ ሰሌክትን ትነኩትና ሰሌክትን ታጠፉታላችሁ ከላይ ፔር በሉት። ፔር ዘን ኦኬ ዘን ሰሌክት አን ኦፕሽን ኦር ክሬት ዋን ይላል። ስለዚህ ትመጡና አሁን ለምሳሌ እዚህ ጋር ጎልድ ትሉታላችሁ ከፈለጋችሁ ጎልድ ዘን ክሬት ጎልድ ማለት ነው። ከዛ በኋላ አሁንም ትነኩትና ኤክስ ትሉትና ይችኛል
አድ ማድረግ የምትችሉ ላይክ ኤዩኤስዲ ዩኤስዲ ምናምኖችን ናዝዳክ whatever you want ዘን እንዳሮጣላችሁ ኤክስትራ ፔሮች ማለት ነው። ስለዚህ ቀን መርጣችሁ ልክ ፔር ስመርጡ ስነኩት ሴሌክት ያስደርጋችኋል። ትነካላችሁ ትሄዳላችሁ። ሶ ኢዚ ነው ማለት ነው። ዘን ፔር ፐርፌክት። ሶ እንዳልኳችሁ እኔ እዚህ ጋር ያለሁት ሞር ኮንሴፕቱን ለማሳወቅ ስለሆነ እናንተ ጋር እንትን የሚለው እናንተ ጋር የምትጠቀሙት ነገር ይወስናል። እኔ ግን ያለውን ነገር ዘን አድ ፕሮፐርቲ ትሉታላችሁ። አናዘር ዘን ከፔሩ ቀጣይ ምን አለ መሰላችሁ? ኒውስ የኒውስ ነገር ኒውስ ነበር ወይ አልነበረም አድ ማድረግ ትችላላችሁ። እንዴት ነው እሱን አድ ማድረግ የምትችሉት? አሁን እንዳለ ሰሌክት ታረጉትና ከዛ በኋላ ፔር ከሚለው አንፃር ኒውስ የስ ኦር ኖ ታረጉታላችሁ። እንደዛ ነው፣ ቀላል ነው። ዘን እሺ ቶሎ ሊድ ብዬ ነው። ደን አርአር ሪስክ ቱ ሪዋርድ ሬሽዮ ምን ያህል ነው ሪስክ ቱ ሪዋርድ ሬሽዮ የሚለውን ነገር በሁለት ነገር ማድረግ ትችላላችሁ ከፈለጋችሁ። መጀመሪያ በፔር ማድረግ ትችላላችሁ፣ እንደ በዚህኛው በሰሌክቱ ማለት ነው። ዘን ራሳችሁ ጽፋችሁ ሰሌክት ማድረግ ትችላላችሁ። ሁለተኛው ኦፕሽን ደግሞ ናምበርስ የሚለውን በመንካት ናምበርስ የሚለውን ትነኩትና ታጠፉታላችሁ። ናምበርስ የሚለውን ታጠፉትና ምን ታደርጉታላችሁ? ሪስክ ቱ ሪዋርድ ሬሽዮ ታደርጉታላችሁ። ዘን በቃ ይሄኛውን ከፈለጋችሁ በቃ እነዚህ ያው እየነካካችሁ ሜሱዛፕ የፈለጋችሁትን ነገር ምናምን ማድረግ ትችላላችሁ። እሱ እንትን ነው ዲኮር ለማድረግ ከፈለጋችሁ። ዘን እዚህ ጋር ምንድነው የምታደርጉት? ሪስክ ቱ ሪዋርድ ሬሽዮ የፈለጋችሁትን ነገር ታደርጉበታላችሁ። አሁን ለምሳሌ ናምበር ስለሆነ መጽሐፍ ስለሆነ 3 አርአር ችግሩ እዚህ ጋር ምንድነው አርአር ማለታችሁ ጽሁፍ ናምበር ብቻ ነው የሚቀበላችሁ። ገብቷችኋል? ናምበር ብቻ ስለሆነ እንደዛ ታደርጋላችሁ። ሪስክ ቱ ሪዋርድ ሬሽዮ አለ። ዘን አር ትሉታላችሁ። አሁን አር ትሉትና ቴክስት ታስገባላችሁ። ቴክስት ላይ ምንድነው የምታደርጉት? ቴክስት ላይ የምትጽፉት ነገር ምንድነው መሆን ያለበት መሰላችሁ? አሁን ለምሳሌ እንደዚህ ተፈጠረ፣ እንደዚህ ሆነ፣ እንደዚህ ስለሆነ ነው የገባሁት፣ እንደዚህ ስለተፈጠረ ምናምን። ስለዚህ ሪዝን ማለት ነው የሚሆነው። ሪዝን ፎር ኤቭሪቲንግ ሪዝን እዛ ጋር ሪዝን ትጨምራላችሁ ማለት ነው። ሶ ሪዝናችሁን ትጽፋላችሁ። ጽሁፍ ምንም ይቀበላችኋል። እዚህ ጋር ቁጭ ያደርግላችሁ። ኦኬ። ከዛ ደግሞ አድ ፕሮፐርቲ ትሉታላችሁ። ፋይልስ ኤንድ ሚዲያ ምንድነው የሚያደርግላችሁ? አድ ስነኩት ቹዝ ፋይል ማድረግ ትችላላችሁ። የፈለጋችሁትን ፎቶ ከየትም ማምጣታችሁ ስክሪንሻቶች ሊሆን ይችላል። ኤኒቲንግ ገብቷችኋል? እንደዛ ለሪዝን የሚሆናችሁን ነገር ማስገባት ትችላላችሁ። ብቻ ፎቶውን ነክታችሁ ደብል ክሊክ ስታደርጉት እዚሁ ጋር ያስገባላችኋል። ዘን እየነካችሁ መጨመር ነው ማለት ነው። ዘን እንደዛ ነው። አሁን እንደዚህ እያደረጋችሁ መጨመርም መቀነስም ትችላላችሁ። ኢሞሽን ምን ያህል ነበረ በሴሌክት በቴክስት ማድረግ ትችላላችሁ። ይሄ የቀጥታ ስትጠቀሙት ነው የሚሆነው። የትሬዲንግ ቪው ሊንክ ማለት ስትጠቀሙ ነው የሚሆነው። ዘን ፋይሎችን እየመጣችሁ በፈለጋችሁት ጊዜ ማየት ትችላላችሁ፣ እንዴት እንደገባችሁ፣ እንዴት እንደወጣችሁ። ሪስክ ቱ ሪዋርድ ሬሽዮ፣ ጆርናሊንግ፣ አይከንስ ምናምን መጨመር ትችላላችሁ ማለት ነው። ዘን ይሄ እዚህ ጋር ኮፒ ሶሪ ቆይ ወደዚህ ጠቃላ አድርጋት አንዴ እቺኛው ጋር አስገባት። እሺ ሶ በቅድም ያያችሁት ኤኤ ኔም የሚለውን እዚህ ጋር ምንም ያልጻፍንበት ነገር አለ። ምን ታደርጉታላችሁ? እሱን አጥፉትና ኔም የሚለውን ኤንኦ በሉት ናምበር ማለት ነው። ዘን እዚህ ጋር ተመጡና አንድ ትሉታላችሁ። አንደኛ እንደዚህ። ስለዚህ ይሄን ኦፕን በምትሉበት ጊዜ ከፈለጋችሁ እዛ ጋር መጻፍ ካልፈለጋችሁ እዚህ ጋር ተደረድሩታላችሁ። ይሄ ነው ራሳችሁ ክሬት ማድረግ ከፈለጋችሁ ማለት ነው። ግን እኔ ደግሞ ያዘጋጀሁት አለ። በጣም ብዙ ጊዜ የፈጀብኝ ብዙ ጊዜ ያዘጋጀሁት ጆርናሊንግ እንትን አለ። እሱ ላሳያችሁና እሱ የሚመቻችሁ ከሆነ እንዴት ኮፒ እንደምታደርጉ ቴምፕሌት ነው። ሶ ይሄ የኔ አሁን ያሳየዋችሁ እንዴት መጠቀም እንደምትችሉ አሁን ያሳየዋችሁ በኤግዛምፕል ነው። ገብቷችኋል? ይሄን ያህል መጠቀም ትችላላችሁ። ይሄን እዚህ ጋር እንትኖች ምናምን ይሄን ያህል ፍሌክሲብል መሆን ትችላላችሁ በቴምፕሌቱ። አሁን ያሳየዋችሁ ቴምፕሌቱ እንደዚህ አይነት ነው ማለት ነው። ይሄ ከአንድ ዓመት ከሁለት ዓመት በፊት እሺ። ሶ እኔ ላሳያችሁ ያሰብኩት ደግሞ
ይሄኛውን ጆርናል አሁን የምጠቀመው በጣም አሪፍ ነው። ከዚህ በኋላ ኤዲት ማድረግ ያለብኝም አይመስለኝም። ይሄን ቴምፕሌት ከፈለጋችሁ በካላንደር ማየት ትችላላችሁ። ከፈለጋችሁ በጋላሪ በጋላሪ ካደረጋችሁት እንዳለ ስክሪንሻታችሁን ነው ቁጭ የሚያደርገው። ስክሪንሻታችሁን ዘን እነዚህ ማለት ነው። ሉክ አሁን ይሄ ቆይ አያችሁት? ስክሪንሻታችሁ ጋላሪ ከፈለጋችሁ፣ ቴብል ከፈለጋችሁ ደግሞ በቴብል ቀላል ያን ያህል ውስብስብ ነገር የለውም። ከዛ ትንሽ ነገር ላስረዳችሁና እንዴት በቀላሉ ኮፒ ፔስት ነው። ቀጥታ ቴሌግራም ቻናል ላይ ትሄዱና ቴሌግራም ቻናል ላይ የዚህን ቴምፕሌት ሊንክ እልክላችኋለሁ። አሁን አሳያችኋለሁ። ዘን እንደዚህ ነው። አሁን ለምሳሌ ጆርናል ማድረግ ከፈለክም ዛሬ ቀኑ 8 ነው። ኦኬ ይሄን ቪዲዮ ሪከርድ በማድረግበት ቀን ነው። ዛሬ ጆርናል ማድረግ ከፈለጋችሁበት አድ አይተም ትሉታላችሁ። ቀጥታ ፖፕ አውት ያደርጋል ማለት ነው። ዘን አካውንትስ፣ ሴሽን ትሬድድ፣ ፔሮችን ምናምን መምረጥ ትችላላችሁ። ቅድም እንዳሳያችሁ መጠን አሁን ለምሳሌ ፔር እዚህ ጋር ፔር ይላል። ፔር የሚለውን ትነካላችሁ። ዘን ትሰራላችሁ። ዘን ኮንፊደንት ሌቭላችሁ ምናምን ይሄን ሁሉ ኤዲት ማድረግ ከፈለጋችሁ ኤዲት ማድረግ ትችላላችሁ ከፈለጋችሁ ማለት ነው። አሁን ለምሳሌ ሬቲንግ ከሚሆን ይልቅ ምን አይነት ሴታፕ ከሚሆን ይልቅ ኒውስ ኢሞሽን እንዴት ነበር ምናምን ብላችሁ ካሰባችሁ ኤዲት ማድረግ ነው ማለት ነው። ትነኩታላችሁ። ኤዲት ፕሮፐርቲ ኤዲት ኔም ታደርጉታላችሁ። በፈለጋችሁት ቅድም ባሳያችሁ መጠን ፕሮፐርቲውን ኤዲት መጀመሪያ ኔም ታደርጋላችሁ። ፕሮፐርቲ ምን ይሁን ትሉታላችሁ። ከፈለጋችሁ ጽሁፍ ምናምን ታደርጉታላችሁ። በዚህም በመንካት ማለት ነው። ይኸው ታይፕ የሚለውን በመንካት ቀላል ነው። መጨረሻ ላይ ይሄው እዚህ ጋር ጆርናሊንግ አለ። ስክሪንሻቶችን አድ ማድረግ ትችላላችሁ። አድ ማድረግ ትችላላችሁ። አንድ ብቻ ካልበቃችሁ እዚህ ጋር ትመጡና አድ ታደርጉና አድ ማድረግ ትችላላችሁ። ያ ሁሉንም ነገር ላሳያችሁ አልችልም በዚህ በትንሽ ደቂቃ። ምን ታደርጋላችሁ? ቴሌግራም ላይ ትገቡና ኮንታክት ታደርጉኛላችሁ ማለት ነው። ያልገባችሁ ነገር ካለ ይሄን ይመስላል ጆርናሊንጉ። እንዴት ኮፒ ፔስት እንደምታደርጉ ደግሞ ላሳያችሁ። ቆይ ይሄ ቴሌግራም አለን። ቴሌግራም ከፍቻለሁ ኦልሬዲ። እሱን ሊንክ አስቀምጥላችኋለሁ እዚህ ጋር በትልቁ ወይም ፒፕስ ማስተር 1 ብላችሁ ሰርች በማድረግ ታገኙታላችሁ። ሊንክ ለቅቄላችኋለሁ። እሱን ሊንክ ኮፒ ታደርጉትና ሄዳችሁ ዌብሳይታችሁ ላይ ፔስት ማድረግ ኢዚ ፔስት አድርጋችሁ ሰርች ታደርጉታላችሁ ማለት ነው። ዌብሳይት እንትኑን ከከፈታችሁት በኋላ የሚመጣላችሁ ነገር ይሄን ነው የሚመስለው። እናንተ ምንድነው የምትሉት? ዱፕሊኬት። ልክ ዌብሳይቱን ዱፕሊኬት ስትሉት ያስመርጣችኋል። የት ነው ማድረግ የምትፈልጉት ይላችኋል። እናንተ ማድረግ ያለባችሁ ሁለት ከሆናችሁ ስፔስ ኤችኪው ና የሚለውን ተጠቀሙት። ምክንያቱም ከጓደኛችሁ ጋር ነው የምታደርጉት ሁለታችሁ ብቻ መሆኑን ስለምችሉ። ግን እንደ ጓደኛ ከሆናችሁ ግን አርት ብቻችሁን ከሆናችሁ ፕራይቬት ታደርጉታላችሁ። አርት ትሉታላችሁ ማለት ነው። ዘን ቴምፕሌታችሁ አውቶማቲካሊ የራሳችሁ ጆርናል ላይ አድ ይሆናል ማለት ነው። እዚህ ጋር እንደምታዩት ከዛ በኋላ መጠቀም ትችላላችሁ ፕራይቬትሊ ማለት ነው። ስሙንም ማስተካከል ትችላላችሁ። በጣም ብዙ ነገር እንዳሳየዋችሁ ታደርጋላችሁ ማለት ነው። ብዙ ነገር መጨመር ትችላላችሁ ምናምን ኤዲት ማድረግ ትችላላችሁ። ጥያቄ ካላችሁ ንገሩኝ፣ ጠይቁኝ። ቴሌግራም ላይ ዘው ማዋራት ትችላላችሁ ማለት ነው። አመሰግናለሁ። ለዛሬ ያያችሁት ቪዲዮ ይሄን ይመስላል። ጥያቄ ካላችሁ እንዳልኳችሁ ነው ቴሌግራም ሊንክ እባካችሁ ሰብስክራይብ በማድረግ ብዙ ነገር መማማር እንችላለን። Thank you for watching. Peace out.